ምን አቆይ እንትን ነው እናት ሂሳብ መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው። አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ አዳሪነት ማለት ነው። ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡት ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። የተለየ ከለር ኖሮ እንጂ እሱ ለኔ ምንም ኖርማል ሰው እንደሚወድ አይተናል። ባይዘው ደስ የሚለው ነገር እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁኝ በጣም ነው ማመሰግናችሁ። ግን አይምሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትናለሁ ማርሻል አርት በደንብ ይችላል። ግን እውነቴን ጋዜጠኛ ተክለ ሃይማኖት አዳነህ መታሰሩ ተሰምቷል። ተክለ ሃይማኖት ታዳጊ ኤልሳቤት ደስታ ካሳለፍነው ሳምንት እንግዲህ ሁላችሁም ታቋታላችሁ። በዚህኛው ምስል አሁን ላይ እንዲህ ሞዴል ሆና መጣልናለች። ሰላም ውድ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። ዘና ፈታ የሚያስቁ እንዲሁም ደግሞ ቁም ነገርን የሚጨብጡባቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን ስጀምሩ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ደግሞ በጣም ሰሞኑን መነጋገሪያ የሆነ ቪዲዮ አለ። አይፎን 17 ፕሮ ማክስ ገዝቻለሁ እያለች ነው የሆነች እህታችን። ደግሞ የግቢ ተማሪ ናት። በምንድን ነው የገዛችው ይህንን አይፎን ስልክ የሚለውን እስቲ ቀጥታ ወደ ቪዲዮ። ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ተጠሽ ማለት ነው። እረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም፣ አይ ነው አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለዚህ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እና ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም። አሁን ሚሊዮነር ናት ምናምን ብር አላት የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው። አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል ጊፍት ይሰጠኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል።
ሶ እዛ ጋር ነኝ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው። አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም። ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ እነሱ ከብዙ ወንድ ጋር የሚተኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ መኒ ኢዝ ፓወር ይላል። ገንዘብ ኃይል ነው ይላል። እስኪ እንዴ አብረን ምንድነው የሚለውን ማለት ነው። ተከናወነ ተከናውኗል። እኔ ማርያምን እንደዛ ነው ስቅ ያላውቅም። እግዚአብሔር ነው ብላችሁ በሳቅ በቃ አይደል ነጮች ሞኝ ሆነ ብሎ ማለት ምን ሆነ ነው ምናምን እስከሚል ነው። ስለ ኤልሳቤጥ ደስታ አዲስ ነገር ተሰምቷል። ምንድነው የሚሆነው? እስኪ አብረን እንይ። የሰው ደስታና ስኬት የሚያስደስታችሁ ሰዎች ኑ እስኪ ወደዚህ አንድ ጊዜ። ከ2 ወር በፊት ኤልሳቤጥን ከነመፈጠሯ እንኳን የሚያውቃት አንድም ሰው አልነበረም። ነገር ግን በዛች በተባረከች ቀን በወጣችሁ በዚችኛዋ ቪዲዮ ምክንያት ማለት ነው ኤልሳቤጥ በአሁን ሰዓት ወደ አዲስ አበባ መጣ ሙሉ ለሙሉ ህይወቷን የሚቀይር አንድ ተአምር እንደተፈጠረ ነው እየተመለከትን የምንገኘው። ይህን ነገር እንዲሳካም እንግዲህ በርካታ ኢትዮጵያውያን በተለይም ደግሞ ደጋግ ልቦች ያላቸው ኢትዮጵያውያንና ቲክቶከሮች ወደ አዲስ አበባ አምጥተዋት እንግዲህ በምትመለከቱት መልኩ ቲክቶኩን እንዲሁም ደግሞ ኢንስታግራሙን እያስገረመችው ትገኛለች። በርካታ ሰዎችንም እያነጋገረ ይገኛል። ፕሮፌሽናል ከሆኑ ሞዴሎች የምናያቸውን ሉኮች ነው እየተመለከትን የምንገኘው። በምትመለከቱት መልኩ እንግዲህ ፎቶዎች ተነስታ ሜካፕ ተሰርታ እንግዲህ ውበቷ እያንጸባረቀ ኢንስታግራም ላይ እየተመለከትናት እንገኛለን። ምን ተሰማችሁ? እስኪ ደስታችሁ እንዲሁም ደግሞ ፍቅራችሁን ግለጹላት። ኢንስታግራም ላይም እየሄዳችሁ ፔጇን ፎሎ አድርጉላት፣ እንዲሁም ደግሞ ሰፖርት አድርጓት። ጥሩ ኮሜንቶችን ጻፉላት። ያሰባችሁን ኮሜንት ላይ ግለጹልኝ። መልካም ቆይታ። ጋዜጠኛ ተክለ ሃይማኖት አዳነህ መታሰሩ ተሰምቷል። ተክለ ሃይማኖት እግረኛው የተሰኘ የበይነ መረብ ሚዲያ ባለቤት ሲሆን በትናንትናው ዕለት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት ላይ መታሰሩ ነው የተነገረው። ተክለ ሃይማኖት በሚዲያው ላይ አነጋጋሪ ጉዳዮችን በማቅረቡ ይታወቃል። በዚህ ጉዳይ ላይ ከፖሊስ ተጨማሪ መረጃዎችን ለማግኘት የተደረገው ጥረት አልተሳካም። በቀጣይ የሚሰጡ መግለጫዎች ካሉ ለማስተናገድ ዝግጁ ነን። ቀጣይ በቻናሉ ላይ የሚለቀቁትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። አዲስ ነገር የተሰማ ነገር መስታሰሩ ነው እንጂ ፖሊስ የሰጠን አዲስ መረጃ የለም ብሏል። እስኪ አዲስ መረጃ ካለ ደግሞ ይዤላችሁ እመጣለሁ። እግዚአብሔር ወንድማችን ተክለ ሃይማኖት አዳነህ ወይም የእግረኛው ሚዲያ ፖድካስት ባለቤት ደግሞ እግዚአብሔር ያስፈታህ፣ እናንተም እግዚአብሔር ያስፈታ እያላችሁ ኮሜንት ላይ አስቀምጡልኝ። ጀማ አሁን ላይ ይሄ ሌላ ታሪክ ገብቷል። በጣም እስኪ አፍረድ ልዩ አዶናይ ጀማ በጣም ሌላ ታሪክ ገብቷል። እግዚአብሔር አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡት ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። እሺ ለሟች እህታችን ነፍስ ይማርልን። አሁን ደግሞ ሰሞኑን ስለ ናቲ ባርበር በጣም ብዙዎች እየተነጋገሩበት ይገኛል። ያ ነገር ምንድነው የሚለውን ነገር አብረን እንይዝ። አንተ ሳታይ ነው የምትናገረው? እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። እሱ ከነሱ ጋር አስተናጋጅ ነው። አንተ ምንድን ነው ችግር? ሴት ነው እንዳትለይ። የማንን ነው ያሳየው? እሱ ራሱ እያሳየው አይደል?
እሺ ታሳይች ወንድ ትጠቁመኛለህ? ኧረ ወንድ ነው ያሳየኝ ቅድም። እንዴ አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ለምንድን ነው ህግ የምታስተካክለው? መስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ እሱ እኔ ሌላ ቦታ ቼክ አቃጣል። ኧረ ይቅርታሽ ይቅርታሽ ተመሳስሎብኝ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደለም እንዴ? ውስጥ ነው ማለት ነው። እሺ መጣን። አይ አንተን ይመስላል ነው አንተን ይመስል ያሳየን። ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። እግዚአብሔር ምንድን ነው ይሄ 200 ብር ሙስና? ኧረ እግዚአብሔር ይቅርታ ናቲ ወንድም አድናኝ ፕራንክ አድርጌዋለሁ። አይ አድናኝ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ና ተረጋ። በርካቶችን ያስቆጣውና ያሳዘነው ናቲ ባርበር ላይ የተሰራው ይህ የምትመለከቱት የፕራንክ ቪዲዮ በዚህ በማህበራዊ ሚዲያ ላይ በተለይም በቲክቶክ ላይ አጫጭር ቪዲዮዎችን በማጋራትና በፀጉር አስተካካይነት ስራው የምታውቁት ናቲ ባርበር ላይ የተሰራው ይህ የፕራንክ ቪዲዮ በበርካታ ሰዎች ዘንድ ከፍተኛ ቁጣን አስነስቷል። ታዲያ እናንተስ እንዲህ መሰሉ ፕራንክ አግባብ ነው ብላችሁ ታምናላችሁ ወይ? እስኪ ሐሳባችሁን ግለጹልኝ። ታዲያ ናቲ ባርበር ከዚህ ቀደም በማህበራዊ ሚዲያ ገጾች ላይ የሰዎች መተረቢያና እንዲሁም ደግሞ የትችት ሰለባ ሆኖ የቆየ ቢሆንም አሁን ላይ በሱ ላይ የተሰራው አስፈሪ የፕራንክ ቪዲዮ ድንበር ያለፈና ስለ ልቦናዊ ጫና የሚያደርስ ነው በሚል በርካቶች ተቃውሟቸው እየገለጹ ይገኛሉ። በቪዲዮዎች ላይ እንደሚታየው ታዲያ አዘጋጆቹ የፖሊስ ደንብ ልብስ በመልበስ ወጣቱን አስደንግጠውና አስፈርተውት የሚታዩ ሲሆን በዚህም ሳቢያ ወጣቱ በከፍተኛ ፍርሃትና እንዲሁም ደግሞ ጭንቀት ውስጥ ሆኖ ተቀርጿል። ኦፊሻላዊ የፖሊስ ዩኒፎርም በመጠቀም እንዲህ አይነት ድርጊት መፈጸሙ በርካታ ማህበራዊ ሚዲያ ተጠቃሚዎችን አሳዝኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። በጣም የሚያሳዝን ነው። ፕራንክ ሰርተውታል ደግሞ ከብቻውንም ከሆነ በሆነ ይሻላል ከሴት ጋር ሳለ። ይሄ በጣም ወንድነትን የሚፈታተን ፍራንክ ነው። እንደኔ በጣም ደስ አላለኝም። ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። ኧረ የልጅ ተውት ይሄን ብላቴና አይኑርበት። አሁን ልጁ 7 ጭንቅላት ያለው እባብ ሴጣን ምናምን ያየ አይመስልም። ቆሌ ገፋፍተኒም ወንድሞቼ ደግሞ ምን ያክላል ያኛው እንዴ? ተው እንጂ እኔ ጌታ ምን ነው ልጁ ወባ እንደያዘው ማከለት ኪርኩሪቱ ማንቀጠቀጡ ወይ ልጅ ዜጋ አይደለም እንዴ? ግብፃዊ ዳሙ ጫንኩን ግብጢ ሆኑፍ ነዲሳ ካይኑርበት ባናታችሁ አንጀቲ ኮነኛ ተረሙ ጉርብጂ አንቺ ደግሞ ከሱ ጋር ያለሽው ምን አባሽ ነው የሚገለፍጪው? ነፍስ እኮ ነው እናቱ ነፍሲ ትዱፌ ማስቲ ዱፌት ይረከተ አነቀው ነፍሱ። አይዟት ፕራንክ እንደዛ ነው ፕራንክ ተው በእናታችሁ። ፀጉር ቆራጩ ባርበር አይዞ እሺ በቃ እንደ ጠመደምቴታ ቻለው ተጠምዷል ጀለሙጃ የፖሊስ ደንብ ልብስ እኮ መጫወቻ ያደረጉት መደረግም የለበትም። ምክንያቱም የልብስ በጣም ብዙ ደም ተከፍሎበታል። ያዳ ደግሞ ናቲ ባርበርን አገናኘኝና ይቅርታ አልጠይቀው ብሎት ነበር አዶናይ ደግሞ አሁን ሁለቱን አገናኝቶ ይቅርታ አባብሏቸዋል። እሺ ቀጥታ ወደ ቪዲዮ።
ሰላም ያገሬ ልጆች እንደምን አላችሁ? እንግዲህ ካጠገቤ ናቲ ያለ እዚህ ጋር ደግሞ ያዳለ። በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። እሱ ደግሞ ፕራንክ ቪዲዮ ነው which is ያዳ ወንድሜ እንደ ፖሊስ ሆኖ ናቲን ፕራንክ ሲያደርገው ማለት ነው። የሆነ ወንጀለኛ አለ አይተዋል ወይ አላየኸውም ብሎ ሲጠይቀው ማለት ነው። ናቲ ደግሞ ወንጀለኛውን አይቶ ከዛ ሲፈራ አላየኸውም ምናምን ሲል ማለት ነው። እንደዚህ አይነት ቪዲዮ አይታችሁ ከሆነ ብዙ ሰው ያወራበት ይገኛልና አሁን አንድ ነገር ልላችሁ ፈልጋለሁ። ያዳ እንግዲህ ከዚህ በፊት እኔን ፕራንክ አድርጎኛል። በጣም ገብታችሁ ማየት ይቻላችሁ ከፈለጋችሁ። አሁን ደግሞ ናቲ ወንድሜን ፕራንክ አድርጎታል። ይህ ፕራንክ ግን እንደጠበቀው አልሆነም which is ካሰቡት እቅድ ተቃራኒ ነው የሄደባቸውና ሁለቱም ማውራት የሚፈልጉት ነገር አለ። በተለይ ያዳ ደግሞ ማለት የሚፈልገው ነገር አለ። እድል ውስጥ ያዳው ዛሬ ማውራት የፈለኩት ምንድነው መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ ያኔም ይቅርታ ብያለሁ። ችግር የለውም። ለኔ እኮ ኖርማል ምንም ይቅርታ መጠየቅ አይጠበቅብም። because የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቻለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶችን ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስቶ ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃድ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዚያ በኋላ ቪዲዮዎችን ሪፖስት አድርጌልሃለሁ ምናምን የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆይና በዚህ ሳምንት እንኳን ሁለት ጊዜ ምናምን ተገናኝተናልና ለኔ ኖርማል ነው ወንድሜ። ምንም በጣም ነው የማመሰግነው። ግን እኔ ማለት የምፈልገው ምንድነው ንጹህ ልብ ነው ያለ ሳገኘህ በደንብ እንደዚህ ባካል ሳቀህ ማንነትን ወይ ፐርሰናሊቲን ያደነኩት። ከዛ በፊት ግን የምታረጋቸው ሀስሎች ከስፒድም ጀምሮ ሌሎችም ብዙ አሉና እዛ ላይ እኔ ተጨማሪ መሆን ያሳዝነኛል። እኔ ያሰብኩት በሌላ መንገድ ነበር። ያኔም ፍቃደኛ ባትሆን ሁለት ሶስት ፌመሶች ቪዲዮአቸው ተቀምጧል። ፍቃደኛ ስላልሆኑ አንተ ፍቃደኛ ስለሆንክ ልፋቴን አይተህ ፖስቶች ስላልከኝ ነው። እዚህ ፖይንት ላይ መጀመሪያ አንተም ያን ቀንም ይቅርታ ብዬ ስለነበር ተመልካቾችን ግን ያንተ አድናቂዎችን በንጹህ ልብ ነገሩን ለማጋጋል ሳይሆን አንተ እንዲፈንድ ለማድረግ አስበው አሳዝናቸው ላወሩ ሰዎች ከልብ ይቅርታ እላቸዋለሁ። ከይቅርታ በኋላ ደግሞ ማስረዳት እንፈልገው ምንድነው ከዚህ በፊት በጣም ብዙ ፌመሶችን ፕራንክ ሲሰራኒ የነዛን ፌመስ ጥሩ ጎን ማውጣት ነው እንፈልገው ወይም ደግሞ ማሳቅ ነው እንፈልገው። አሁን ማሳቅ ሳይሆን ሶሻል ኤክስፐሪመንት ነበር። ፖሊሱ መጥቶ ወንጀለኛ ሲፈልግ ህዝቡ ይተባበራሉ፣ ይሄንን ፈተና ናቲ አልፏል ላይ አልፈውም ወይ የሚል ነበር። በቃ አይደው ይሄ ብቻ ነበር። ከዛ ያመጣሁት ጋርድ የትወና ልምድ ስላልነበረው ነርቨስ ሆኖ መስመሩን አልፏል። ደግሞ ነግሬዋለሁ፣ በንግግር ብቻ አስፈራራው ይዋል ግን አልፏል መስመሩ። ያን ደግሞ እኔ ተደብቄ ስለነበር አላየው መጥቼ ካየሁት በኋላ ደንግጬ ሶሪ ብያለሁ። ታውቃለህ አንተ ያ ተመልካቾችን ለማስረዳት። ስለዚህ አዱ ይሄ ነው አንተን ፕራንክ ሳረግህም አይነ ሰውር ሆኜ ምናምን ሐሳቡ ግልጽ ነው። አንተን በጎ ነገር ማውጣት ብቻ ነው። ባይ ዘ ወይ ይሄ ፕራንክ ሌላ ሰው ላይ ቢሆን ኖሮ ኖርማል ይሆን ነበር። እኔ ካሳለፉት ነገር አንፃር እኔ ላይ የተለየ ከለር ኖሮ እንጂ ለኔ ምንም ኖርማል ሰው እንደሚወድ አይተናል። ባይ ደስ የሚለው ነገር እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁኝ በጣም ነው ማመሰግናችሁ። ግን አይምሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትናለሁ ማርሻል አርት በደንብ ይችላል። ግን እውነቴን ነው የምላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው። እውነት ከማደንቅለት እሱ አንድ ነው ናቲ። እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብተዋል ብዬ አስባለሁ። ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ ከዚህ በኋላ ያሉ ነገሮች በጣም ተምሬበታለሁ። በጣም ሁለት ሶስት ያስቤ ነው መሰራው ሞር ደግሞ ከዚህ በኋላና ብቻ አንተንም ተመልካቾችን ይቅርታ አዱንም በጣም ማመሰግናለሁ። yes thank you so much I hope ይቅር ብላችኋል። እሱ thank you ወንድም። yes ናቲ ደግሞ እውነት ሊታዘንለት የሚገባው ወጣት አይደለም። በጣም ብታዩት ምን ያህል እንደሚሰራ ይህ ልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝም፣ እኔ ያኮራኛል እንጂና ስለዚህ ወዳችኋለሁ። ላይክ ሰብስክራይብ ፎሎ ምናምን ያደርጋችሁ የማን አካውንት እንደሆነ አላውቅም። ደስ ይላል። ይቅርታ ተባብለዋል። ሁላቸውም ተገናኝቶ አዶና ያገናኝታቸው ይቅርታ አባብላቸዋል። በጣም የሚያስደስት ነገር ነው። በጣም ደስ ይላል። እናንተ ሀሳባችሁ ምን እንደሆነ ኮሜንት ላይ አጋሩኝ።
ይጥፋ። አንድ ወንድ ከዚህ ከተሰበሰበ ሁሉ እንዴት ሴት ልጅ ስትመታ ዝም ብሎ ቆሞ ያያል? ያውም ደግሞ በጥፊ። ሀሳባችሁን ኮሜንት ላይ። አንድ ኢትዮጵያዊት የማዳም ቅመም በጣም ህዝቡን አስለቅሰዋለች። ዓለምን በጣም እያለቀሰ ይገኛል። ያ ቪዲዮ ምንድነው? እስኪ አብረን እንደዚህ ያለ ደጋግ ኢትዮጵያውያን መኖራቸው በጣም የሚያስደስት። እናንተ ሀሳባችሁን በጣም እንጃ በጣም ደስ ብሎኛል። እንደዚህ ያለ ፍቅር ስላሳያችሁ እዚህ ኮሜንት አጋሩ። ቪዲዮ ላይ ይህን ይመስል ነበረ። ዘና ፈታ እንዲሁም ቁም ነገር እንደጨበጣችሁበት ተስፋ አድርጋለሁ። እስካሁን ድረስ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ